እሺ እንግዲህ የልሳን ጨዋታ ቤተሰብ እንደምን አላችሁ? በዚህኛው ኤፒሶዳችን ላይ ልንጫወት ያሰብነው በእውቀቱ ስዩም የኗሪ አልባ ጎጆች መጽሐፍ ላይ የተወሰኑ ግጥሞችን አንስተን ልናወጋ ልንጫወትበት አስበናል። ሀሳብ አስተያየቶቻችሁን እናንተም ደግሞ ከዚህ መጽሐፍ ውስጥ የምትወዱትን ግጥም አንስታችሁ ከኛ ጋር መጫወት ትችላላችሁ። ይህ ግጥም 1995 ነው የመጀመሪያ እትሙ። አሁን እኛ የምንጫወትበት 99 ይላል። አራተኛ እና ያው በጣም ተነባቢ እስካሁንም ድረስ እየተነበበ ያለ መጽሐፍ ነው። እሱ ላይ ነው የምናወራው። ሰሊና መጀመሪያ መግቢያውን ተተነትንልንና ከዛ በኋላ ያሉትን ግጥሞች እያነሳን ይዘቱ ላይ እንጫወትበታለን ማለት ነው። እንግዲህ ገለቱ ነው ያለገሪዛ መግቢያው ያው በጣም አጭር ነው። እቺና መታከለው ፎንቱም እንትን ያለ ነው፣ ዘርዘር ያለ ነው። ያው የመጽሐፉ ሳይዝም በጣም አጭር ናት። ግን ስለ ግጥም እና ስለ ግጥም በጊዜ ሂደት ስላለው የምንነት ተርጓሚ ብያኔ እንዲሁም ስለ ገጣሚ የራሱን አመለካከት ያሰፈረበትና በጣም ደስ የሚል መግቢያ ነው እና መክፈቻ ይላል። እኔና ቤቴ ግጥም የህያው ስሜቶች ምስክርነት እንደሆነ እናምናለን፣ ምናባዊ መገለጥ እንደሆነ እናምናለን ይላል። ስለዚህ ሁለት ነገሮችን አንስቷል። የመጀመሪያው የስሜት ምስክርነት ነው። ሁለተኛው ደግሞ ምናባዊ መገለጥ ነው። የስሜት ምስክርነት ስንል በግጥም ውስጥ ወይም ግጥምን የምንጽፈው የሆነ አይነት መነካት የሆነ አይነት ስሜት ሲያድርብን ያንን እናሰፍረዋለን። ከዛ ለሌላ ሰው ማጋራት ስንፈልግ ደግሞ እናሳትመዋለን ማለት ነው። ከምናገኘውን ይሄ የዕለት ተዕለት እውነታችንን፣ ሀቃችንን፣ ገጠመኛችንን የሚሰማንን ስሜት በግጥም መልክ ስናቀርበው ማንኛውም ጽሁፍ ከማንኛውም ጽሁፍ እንዴት ነው የሚለየው የሚለውን ደግሞ ቀጥሎ ያቀረበ ይመስለኛል። ምናባዊ መገለጥ እንደሆነ እናምናለን ይላል። ምናባዊ መገለጥ ከሆነ አንድ ሰው የሚገለጥለት ከሌላው በተሻለ የሚታየው ይሄ ማለት ተሰጥኦ ማለት ነው ያለው ሊሆን ይገባል። አለዛ እኔ ጽፌ ዝርው ጽፌ ወይ የሆነ ነገር ጽፌ ግጥም ነው ልለው አልችልም ማለት ነው። ገጣሚ ተሰጥኦ ያለው ነው የሚለው ላይ ያምንበታል ማለት ነው በውቄ። እና ስሜቶችን ሲገልጽ በቋንቋን የመግራት አቅም ያለው ሊሆን ይገባል ማለት ነው። ያን የሚያስችለው ደግሞ ተሰጥኦ ነው። ከዛ ይሄ እንግዲህ በዘመናት ሂደት ደግሞ ሌላው ግጥም ምንድን ነው የሚለው በዘመናት ሂደት ብያኔው ወይም የምንጠቀምበት ወይም በግጥሞች ውስጥ ተደጋግሞ የሚነሱ ጭብጦች እንደሚለያዩ እንደሚከተለው እናያለን። ለአያቶቻችን ከመለኮት ጋር የሚያገናኝ መንሰላል ይላል። እንግዲህ የመጀመሪያው የአማርኛ በዘመናዊ የአማርኛ ስነ ጽሁፍ ውስጥ ስናነሳ የመጀመሪያው ድርሰት ጦቢያ ነው እንላለን። 1900 ላይ ነው የታተመው። ከዛ በኋላ የምናገኘው የመጀመሪያው የአማርኛ ግጥም በመጽሐፍ መልክ የታተመ የአድማሱ ጀንበሬ የበገና መዝሙሮችን ነው። እነዛ መዝሙሮች ከርዕሱ ራሱ እንደምናየው በገና አምላክን ለማመስገን የሚቀርቡ ናቸው። ከዛም በኋላ የሚመጡት እነ ዮፍታሔ ንጉሴ፣ እነ መላኩ በጎ ሰው፣ እነ ወልደ ጊዮርጊስ ወልደ ዮሐንስ ሁሉ ፈጣሪን ወደ ማመስገን ግብረገብን ወደ መቅረጽ የሚያደሉ ነበሩና ከዛ ቀኔንም ደግሞ ማንሳት እንችላለን ወደ ኋላ ከሄድን ማለት ነው። ግጥም እንደየዘመኑ የሚነሳበት ጭብጥ ወይም የሚሰጠው ፋንክሽን ይለያያል የሚለውን ለመጠቆም ይመስለኛል። ከዛ ይመጣል ለአባቶቻችን የአብዮት ሰይፍ የሚስል ሞረድ ይላል። በአብዮቱ ጊዜ ደግሞ ያው በሶሻሊዝም የስነ ጽሁፍ ርዕዮተ ዓለም የተቃኘ ስለነበረ ማንኛውም ኪነት ማንኛውም ጥበብ የሰው ልጅን ለማገልገል የሚጻፍ የሚፈጠር መሆን አለበት። በተለይም ደግሞ ዝቅተኛውን መደብ ጭቆናውን የሚያሳይ ስለሱ የሚጮህ የሱ ድምጽ ሊሆነው ይገባል ብሎ የሚያምን ርዕዮተ ዓለም ነው እንዳጠቃላይ ሲቀነቀን የነበረው። ያው እንትንም ሳንሱርም ስለነበረ በዛ ውስጥ ግዴታ ማለፍ ነበረባቸው። በዛን ዘመን የአብዮት ሰይፍ ናት ማለት ነው። ከዛ ለእኛ ይላል
እኛ ሲል እንግዲህ ያው ከአሁን በዘጠናዎቹ እና ከዛ በኋላ ያለውን ትውልድ በጠቅላላ ሊያጠቃልል ይችላል። ለእኛ ፍለጋ ሀሰሳ መሆኑን እናምናለን ይላል። ሶ ከሳንሱሩ በኋላ ከአብዮቱ በኋላ በተሻለ እንደፈለግሽ ጽፈሽ ማሳተም ትችያለሽ፣ የፈለግሽው ነገር ልታሳትሚ ትችያለሽ። ስለዚህ ሀሰሳ ፍለጋ ይሆናል። ታስቢያለሽ፣ ምንድነው እውቀት፣ ምንድነው ሰውነት፣ ምንድነው እውነት፣ ምንድነው ህይወት፣ ሞት፣ ስለተለያዩ ነገር ማለት ነው። ስለዚህ ታስቢያለሽ፣ ታስሻለሽ፣ መልሶችሽን ከፍልስፍናም ከተፈጥሮም ከሃይማኖትም ከየትም ልታመጫቸው ትችያለሽ። እነዚህን አብሰልስለሽ ደግሞ ታቀርቢዋለሽ ማለት ነው በግጥም መልክ። ስሜት ሲታከልበት ደግሞ የተሟላ ይሆናል ማለት ነው። ከዛ ምን ይላል? ያልተንዛዛ ለቅሶ፣ ያልቆረፈደ ተረብ፣ ያልተዝረከረከ ፍልስፍና መሆኑን እናምናለን ይላል። ሶ ሮሮ ብቻ መሆን የለበትም። ያልተንዛዛ ለቅሶ፣ ያልቆረፈደ ተረብ አሁን በጣም በሚያስቅ መልኩ በውቄንም እንደምናውቀው በሚያስቅ ወይ በሚገርም መልኩ ልናቀርበው እንችላለን። ስሜቶች ስለሚለያዩ ማለት ነው። ያልተዝረከረከ ፍልስፍና ስነ ጽሁፍ ግጥምም የፍልስፍና ማቅረቢያ ወይ ምናምን መንገድ ነው ማለት አይደለም። ነገር ግን እግረ መንገዱን የሚሰራው ሰው ልጅ አይደለ? በእነሱ አይደለም የሚሰራው። እግረ መንገዱን እነዛን ሁሉ ሊይዝ ይችላል። ሶ በውስጡ ሊቀርብ ይችላል ማለት ነው ፍልስፍና። እንደውም አለመንዛዛቱ ምናምን የግጥምን የቁጥብነትና የቃላትና በአግባብ መልኩ መጠቀም። ጸጋዬም ስለዚህ ጉዳይ የሆነ ቦታ ላይ ያነሳል። የስነ ጽሁፎች ሁሉ የደም ጠብታ ነው ይላሉ። አበው ይላል ስነ ግጥምን። አይ ቲንክ እሱ ተጨምቆ የሚመጣ ቁጥብነትን የሚገልጽ ይመስለኛል። እዚህም በውቄ ያልተንዛዛ ያልቆረፈደ ሲል እሱን ለመግለጽ የተጠቀመው ይመስለኛል። ትክክል ነው። ከዛ መሆኑን እናምናለን። ለገጣሚ ብቻ የተሰጠ መክሊት እንደሆነም እናምናለን ይላል። ቅድም እንዳልኩ ተሰጥኦ ያለው ብቻ ነው ደራሲ መሆን የሚችለው፣ ገጣሚ መሆን የሚችለው። ማንኛውም ሰው ተነስቶ ገጣሚ መሆን አይችልም ማለት ነው። ከዛ ምን ያህል ገጣሚ ያላረገዘውን የማያመጥ፣ ያላማጠውን የማይወልድ፣ ያልወለደውን የኔ ብሎ የማይጠራ እንደሆነ እናምናለን ይላል። ይሄ ማለት እውቀትን ከተለያየ መንገድ በተለያየ መንገድ ልታገኙ ትችያለሽ። ኦብዘርቬሽንሽ ከአካባቢሽ ነው የሚመጣው። ከዛ ግን ያንን በራስሽ መንገድ መፍጠሩ ነው ልዩና ያንቺ የሚያደርገው። ሶ ገጠምኩ ሲል እንደዛ አይነት ልዩ በአዲስ መልክን በለው ወይ ሪክሬት የማድረግ ብቃት ሊኖረው ይገባል ማለት ነው ገጣሚው። ከዛ ምን ይላል? በጭብጨባ ብዛት የማይለመልም፣ በእርግማን ብዛት የማይከስም እንደሆነ እናምናለን ይላል። ሶ አንድ ደራሲ ማንኛውም ገጣሚ የሚያቀርብበት የራሱ መንገድ አለው። የራሱ ሲባል ከሌላው ፍጹም የተለየ ነው ማለት አይደለም። ግን በቋንቋ አጠቃቀሙ ሊሆን ይችላል፣ በስርዓተ ነጥቡ በተለያየ መንገድ የራሱን ማቅረቢያ መንገድ ወይም በሚልበት ስልቱ ሊለይ ይችላል። ሊኖር ይገባል። አዎ ሶ ይሄንን ግን ሲያቀርብ ምናልባት በተደራሲው ዘንድ ተቀባይነት ላይኖረው ይችላል፣ ወይ ደግሞ በጣም ተደንቆ የሆነ ሰዓት ሊለወጥበት ይችላል። ይሄ ሁሉ ግን ማተር ሊያደርግ አይገባም ነው፣ ለኪኑ ነው መቆም ያለበት ማለት ነው። ስለዚህ ለግብረ መልሱ ሳይሆን ለጥበቡ ለፈጠራው ነው ግድ ሊለው የሚገባው ማለት ነው። መዝጊያው ላይ ከሁሉም በላይ ለዘመዶቹ ለሰው ልጆች የሚገደው ልባም እንደሆነ እናምናለን፣ አምነንም እንጽፋለን ይላል። ስለዚህ አንድ ገጣሚ ቅድም እንዳልነው ስሜቱን፣ አስተሳሰቡን፣ ኦብዘርቬሽኑን በሙሉ አቅርቦ የራሱን መንገድ ተከትሎ ሪክሬት አድርጎ ግጥም ሊጽፍ ይችላል። ከጻፈ በኋላ ግን ይሰጣል ለተደራሲ። ለተደራሲ ሲሰጥ ግድ ይለዋል ማለት ማካፈል ገይሏል። ስሜት መግለጽ ብቻ ከሆነ ጽፎ ሊቀደው ወይ ቤቱ ሊያስቀምጠው ይችላል እንደ ዲያሪ። ግን አይደለም፣ ልክ ሲያሳትመው ለሌላው አቅርቧል። ስለዚህ ግድ የሚለውን የሰው ልጆች አብረሽ ለመጫወት ሊሆን ይችላል፣ ስሜት ለመጋራት ሊሆን ይችላል፣ እሱ የታየውን ሊያሳይ ሊሆን ይችላል፣ ለተለያየ ነገር ሊያቀርበው ይችላል። ለሰው ልጅ ግን ግድ ሊለው ይገባል። ጥበብ ለጥበብ ደንታ ሳይሆን ለሰው ልጅ መሆን አለበት። የሱ አስተሳሰብ ማለት ነው ብዬ አምናለሁ። እሱ እዚህ እንደገለጸ አርት ሴክ የሚለውን ይቃረናል አይነት ነገር ነው። አዎ ቢያንስ በዚህ መግቢያ መሰረት የሱን ስራም ስታይ አብዛኛውን እንደዛ ነው። እስካሁን ድረስ መድረክ ላይ የሚሰራቸውንም ስራዎች ስናይ ከኮሜዲ ውጭ ግጥሞቹ ማለት ነው
ግጥሞች እንደዛ አይነት አስተሳሰባው ይመስለኛል። ይሄ ከ20 ዓመታት በፊት የተጻፈ የታተመው ራሱ ከ20 ዓመታት በፊት ነው የተጻፈው ደግሞ ለ8 ዓመት ቢሆን ነው። ግን ያለውን ነገር የሚከተል አይነት ሰው እንደሆነ ነው በስራዎቹ ምናምን ያሳየው ይመስለኛል በውቄ። እና ቆንጆ መግቢያ ነው ምልሽ። መግቢያ አንዳንድ ጊዜ አንብበን የተለየ ነገር ምናምን ስታገኝ እውነት እዚህ ጋር አሁን ትህትናው መጨረሻ አካባቢ በተለይ በማንም ጭብጨባ በጣም ደስ የማይል ላይክ ይሄ በጭብጨባ ብዛት የማይቆም ከዛ ደግሞ በአድናቆት ቆሞ ደግሞ ሲተች የማይወድቅ መሆንን ያሳየበት። ምክንያቱም በእኛ ስነ ጽሁፍ የትኛውም አይነት የጥበብ ዘርፎች በጣም ራሳቸውን ችለው ተጋነው ላይክ ጥበብን እንደ ጥበብ ወስደን የምንዝናናበት ጊዜ አይደለም። ከብዙ ነገሮች ጋር ትግል ላይ ሆነን ነው። ሙዚቃም ሆነ ግጥምም ሆነ በተለይ ደግሞ እነዚህ በወረቀት የሚታተሙ ጉዳዮች በጣም አስቸጋሪ እንትኖች የገጠሙን ፈተና የገጠመን ጊዜ ነው። ታውቂዋለሽ የህትመት ጉዳይ ምን ያህል አስቀያሚና አሳዛኝ እንደሆነ ከኔ በላይ እና በህትመት መልክ የሚመጡ ነገሮች ማለት በቃ አንቺ ተሰጥኦ ኖሮሽ ጊዜሽን ገንዘብሽን በጣም ብዙ ነገርሽን ሰውተሽ ሰርተሹ ከዛ በኋላ እውነት ለመናገር ምንም አይነት ሪስፖንስ ሳታገኝ ስትቀሪ ለምን ዋይ ለምን ታዲያ አደርጋለሁ የሚል የሚያሳዝን ነገሮች ሊገጥሙን ይችላሉና እነሱን ሁሉ ጫና ችለን ነው ምን ነው እንትን ነው ነብይ ነው ግን ማለት ይሄን ነገር እየቻለው ይመስለኛል። ግን አንዳንድ ጊዜ እነሱን ነገሮች ለማለፍ በጣም ብዙ እልህ አስጨራሽ ጥረቶች የሚያስፈልጉ ይመስለኛል። ጊዜው የኢንተርኔት ነው። ጊዜው በጣም ብዙ ነገር ህዝብ ሰውን የሚወስድበት ዘመን ስለሆነ ታውቂዋለሽ ሰልዬ አሁን ቲኔጀሮችና ከዛ በላይ እስከ 20 እስከ 21 22 ያሉ እድሜ ላይ ያሉ ልጆች በተለይ የንባብ ባህላቸው ምን ያህል እንደሆነ እውነት አሁን የከፍተኛ ትምህርት ላይ ምናምን ያሉ ልጆችን ስታያቸው አንብበናል ብሎ ሁላ ላይ ነው የሚነግሩሽ። ከዛ እነሱንም ነገር ስታያቸው ትንሽ ነገሩ አሳዛኝ ቢሆንም እነሱን ነገሮች ለማለፍ የሞከረበት ማለት ይሄን የእንትኑን መግቢያው ላይ ራሱን በምን ያህል መንገድ እንዳጠነከረ ለገጣሚዎችም ይሄን ያህል እንትን እንዳስቀመጠ። አንድ ደግሞ ትዝ የሚለኝ ነገር ምንድነው አንድ ጎበዝ ልጅ ገጣሚ መጽሐፍ ስብስብ ግጥሞች ነበሩና ላሳትም ነው ምናምን አለ እና አንድ ሌላ ደራሲ ሲመክረው አየሁኝ ሶሻል ሚዲያ ላይ አሁን ላይ አለ ግጥም አንተ ምንም ክሬቲቭ ልትሆን ትችላለህ፣ ተነባቢነትህ ግን በጣም ኤክስፔክት አታርግ። አንተ ተሰጥኦ ስለሆነ ስለጻፍከው አሳትማለሁ ካልክ አሳትም፣ ከተነበበ ይነበባል፣ ግን በጣም ኤክስፔክቴሽን እንዲኖርህ አይገባም ምናምን ነገር ሲላየውና እውነት ያሳዝናል። ለደራሲያን፣ ለጸሐፊያን፣ ለገጣሚያን ግን ስቲል ያለውን አማራጭ እንጻፉ አይቀርም። አዎ ሰልዬ እና ሰሊ የመግቢያውን ካወራሽ በኋላ አንዳንድ ግጥሞችን እያነሳን እናውራ። እስኪ የተወሰኑትን አንስተን እንጫወትባቸውና እኛ እንደ መጽሐፉን አነበብን፣ ግጥም መድብሉን መረጥንና በጣም ወደድ ነው። ከዛ በኋላ መጽሐፉን ሙሉውንም ለምን የተወሰኑ ግጥሞችን እያነሳን አናወራም? የህትመት ዘመኑን በጣም የሩቅ ጊዜ ስለሆነ አንዳንድ ስራዎችን እያነሳን ካወራንባቸውና እኛ የወደድናቸውን እኛ የመረጥናቸውን ካወራን እናንተ የወደዳችሁትን ከዛ ውስጥ እየመረጣችሁ ከኛ ጋር እንድትጫወቱና መጽሐፉም ድጋሚ ተነባቢ እንዲሆን ስለፈለግን ነው። እና በራሳችን ምርጫ እንትን መስፈርት ኖሮን ምናምን ሳይሆን በራሳችን ምርጫ ነው አንዳንድ ግጥሞችን እየወሰድን ከውስጡ እየመዘዝን እየሳብን የተጫወት ነው። አንደኛዋ የገጽ አንድ ላይ ያለችው በላእ ሰብ የምትለዋ ግጥም ከፍልሰታ በፊት ቆረብኩኝ በምዬ ነጭ ደሟን ጠጣው ወተቷ ነው ብዬ እውነት 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 ከናቱ እቅፍ ወርዶ ምድርን እስኪቆፍር ሰው በላእ ሰብ ነው በደም የሚወፍር ትላለች ግጥሟ። ሌላ አንድም ቅድም ምንድነው ሌላ አንፃር ማሳየት ያላየነውን ፍልስፍና አንስታል አይደል? ያልተዝረከረከ ፍልስፍና ምናምን የሚለው ነገር አለ አይደል? ብዙ ጊዜ እንኖራለን የተሰጠንን ህይወት ወይም ደግሞ ናቹራሊ በቃ የተሰጠንን ነገር እየኖርን ነው የምንሄደው እንጂ እንደዚህ አይነት ነገር አስተውሎትና የተለየ ነገርን መውሰድ
ወይም የገጣሚ እውነት ነው ወይም ደግሞ የተመራማሪ ብቻ የሆነ ነገሮች በጣም የሚያይ አሳቢ የሚባሉ ሰዎች አሉ አይደል? እንደዚህ አይነት ሰዎች ናቸው ይመስለኛል እንደዚህ አይነት ነገር የሚያዩት። እና እኔ ካላየሁት አንጻር ነው ልጅ በራሱ እስኪቆም ድረስ በራሱ እግር እስኪቆም ድረስ በአሁኑ አካሄድ ካሰብን ደግሞ ስራ ይዞ ከቤተሰብ ተለይቶ ወይም እስኪወጣ ድረስ እውነት ነው ይረዳል። በእናቱ በአባቱ እገዛ ነው የሚቆመው። ብቻ በሱም ደግፎ በያዙት ሰዎች እገዛ ነው የሚቆመው። ልጅ ህፃን ደግሞ በጣም ትንሽ ሆኖ በጡት ወተት ነው የሚኖረው። ከዛ ሆድ ውስጥም ሆኖ በእናቱ 100% በእናቱ እንትን ነው የሚኖረው። ደግሞ ሆድ ውስጥ ነው ተወልዶም እስከ 6 ወር አይ ቲንክ በጡት ነው የሚኖሩት። እንደዚህ አይነት ነገር አለ አይ ቲንክ እስከ 6 ወር ሌላ ነገር አይጠቀሙም መሰለኝ ህፃናት። ስለዚህ 100% በእናቱ እናቱ በበላችሁ እናቱ ባረገችው ነው እየኖረ ያለው። እንደዚህ አይነት ራሱን ያልቻለ በጣም በሌላ ሰው ጥገኝነት 100% የሚኖር ሰውን እውነት ነው ማለት እናቱን እየበላ በጣም ዊርድ ሆነም ቃሉ ምልሽ የእናቱን በእናቱ እርዳታ ነው 100% እየኖረ ያለውና እናቱ የበላችውን በልቶ እናቱ የጠጣችውን ጠጥቶ እናቱ ያሰበችውን ሆድ ውስጥ እያለ የሚያስበው ይመስለኛል። እሷ ደስ ሲላት ደስ እንደሚላቸው ምናምን ሳይንቲስቶች ሲያወሩ ሰምቼ ነበር። አስበሽዋል? ሙሉ እድሜዋን ሀዘንተኛ ብትሆን እርጉዝ ሆነ እኔ የለሁበትም እዚህ ውስጥ ስልሽ እናትዬ ያደረገችውን እንደሚያደርጉ ሰምቼ ነበር። ጥናትም እንደዛ ሲሉ ሰምቼ ነበር። እናቶችም ሲያወሩ እንደዛ ደስ ሲለኝ ልጄ ሆዴ ውስጥ ይጨፍራል ምናምን ሲሉ ሰምቼ ነበርና ያ ማለት ሙሉ በሙሉ የእናቱ በቃ ጥገኛ ነው። እና እሱ ምንድነው በላእሰብ ነው ብሎ ነው ያቀረበውና ጥገኝነቱን እሷን እየበላ መኖሩን ነው። ይሄ ምንድነው የሚባለው? ይሄ ጥገኛ ነገር ነገር እየመጠመጣት አራ መስገር በጣም ነው እሱ በዛ መንገድ ነው በቃ ያመጣው። ሌላኛውን አስተውሎቱን ነው እንግዲህ ምልሽ ያው ሌላኛው ውበቱ ሌላኛው አስተውሎት ሌላ እይታ አይደለ ከግጥም ጋር በተያያዘ ከምናነሳው ነገር አንፃር እና ይሄኛው ሌላ እይታ ስለፈነጠቀልኝ ሌላ አይነት አመለካከት እንዳይና እንዳስብበት ምናምን ስላደረገኝ ነው ይሄን ግጥም ላነሳ የፈለኩት። ጀስት በቃ አመለካከቱ በሌላ አይነት አንፃር ስለሆነ ነው። አንዲት ደግሞ ግጥም ነበረች ሀሰሳ ስጋ። ይሄ ገጽ 14 ላይ 14ኛው ግጥም ማለት ነው። እልፍ ከሲታዎች ቀጥነው የሞገቡ ስጋችን የት ሄደ ብለው ሲፈልጉ በየሸንተረሩ በየጥጋ ጥጉ አስሰው በምድር በሰማይ አገኙት ቦርጮ ነው ባንድ ሰው ገላ ላይ። ያው ይሄም ሌላኛው አንፃር ግን ኤቭሪባዲ ያለንበት ጉዳይ ነው የሚመለከተን ጉዳይ ነው ብዬ ነው የማስበው። ነገሮችን ከብዙ ነገር ጋር አያይዘን መመልከት እንችላለን። ያው ቅድም አንቺም እንዳወራሽው ከሆነ ከጨዋታችን በፊት እያወራን እንደነበር ነው አንድ ደራሲው አንድ ገጣሚ ስራውን ሰርቶ ወደ ኦዲየንስ ያቀርባል። ኦዲየንሱ በሚፈልገው መንገድ መተርጎም ይችላል ከሚለው አንፃር እኔ የተረዳሁት ወይም ደግሞ እየኖርኩ ካለሁበት ዘመን አንፃር የሚያሳስበኝ እንደዚህ ይሄን ስራ ሳይ የሚሰማኝ ነገር እንዴት ነው ብዙዎቻችን እየሰራን እየለፋን ወይም ደግሞ ለመኖር ጥረት እያደረግን እየተጋን በተለይ ደግሞ ምንድነው እድገት ላይ ያሉ ሀገሮች ነው የሚባሉት ታዳጊ ሀገራት ነው የሚባለው። ስለሽ ህይወትሽ በጣም በብዙ ውጣ ውረዶች የተሞላ ነው የሚሆነው። በጣም ብዙ ድካም ይኖራል እና አላስፈላጊ አንድ ቦታ ላይ ተሰብስቦ ማለት አንቺ ሰርተሽ ማታገኙ ነገር ለፍተሽ ማታገኙ ነገር ያልሰራ ሰው ጋር ብዙ ጊዜ ተከማችቶ ልታገኝ ትችያለሽ። እኔ አንድ ጊዜ በጣም የገረመኝን ልንገርሽ። አንድ በጣም ታዋቂ ፖለቲከኛ ነው ኢትዮጵያዊና በጣም 3 ሚሊዮን በሚገመት ዋጋ የሚገዛ የእጅ ሰዓት አድርጎ እና አስቢው የኛ ህይወት
ላይክ ምን ያህል አስቸጋሪ ነው። ኢቭን ታውቂያለሽ ተማሪ ተመርቆ ስራ ለማግኘት ምን ያህል ውጣ ውረድ እንዳለበት ተመርቆም ከዛ አይነት ህይወት በኋላ የምታገኛት ስራ የማታኖርሽ ትሆናለች። ከእጅ ወዳፍ ራሱ በነገራችን ላይ ብዙ ሰው እየኖረ አይደለም። ከወር እስከ ወር እየተበደርን ልኖርበት እንትን አለና ይሄ ከዘመናችንም አንፃር 95 ላይ ነው የተጻፈው። ከዛ በኋላ የመጣንበት መንገድ አለ በጣም አድካሚ የሆነ ሁሉ ጊዜ ከጦርነት ጋር ተያይዞ የሚነሳ ከረሃብ ጋር ከበሽታ ጋር ቸነፈር ጋር 1995 እና 90ዎቹ ላይ በጣም የሚወራው ነገር እነዚህ HIV ምናምኖች ነበሩ አይደል? እነዚህ አይነት በሽታዎች ነበሩ። ወደኛ ስንመጣ ደግሞ እነ ኮሮና ምናምን የሚባሉ በሽታዎች ወረርሽኞች መጡ። ከዛ በኋላ ጦርነት ከአመት እስከ አመት እኛ ጋር ቆሞ አያውቅም። ሁሌም ከጦርነት ጋር ነው ያለነው። ከዛ በኋላ የስራ እጦት በየቦታው ተንሰራፍቶ ነው ያለው። ሰው ተምሮ የማይበላበት፣ ስደት በጣም የበዛበት፣ ልጅ ማለት አብሮሽ የተማረ ዩኒቨርሲቲ አብሮሽ የጨረሰ ተስፋቶ ሲሰደድና ከዛ ሲሞት ምናምን ታያለሽ። እና እነዛ ጉዳዮች እንዳሉ ሆኖ የተጻፈበትም ዘመን ስናይ በቃ የተሰማኝ ነገር ምንድነው አላስፈላጊ ቦታ ላይ የተከማቸ ሀብትን ነው ማየውና ዘመን ነው ላይክ ያሳዝንሻል እንደ ሰው እንደ አንድ ሀገር ወዳድ። አዎ አሁን ያለው የኑሮ ልዩነታችን የሆነው ጋር በጣም አስቢ ቦርጭ ነው፣ ስብ ነው፣ ትርፍ ነገር ነው አይደል? ሰውነትሽ ከመስገብገቡ የተነሳ ያው የኢቮሉሽን ቲዮሪን መጠቀም እንችላለን፣ ግን ከመስገብገብ የተነሳ የሆነ ጊዜ ረሃብን ስለሚያስታውስ ጥንት ሄዶ እኮ ነው የሚያከማቸው ነው። ከዛ የሆነ ስታርቬሽን ሲከሰት እሱን ሰባብሮ ይበላል ነው ገላሽን ስቡን ማለት ነው። ግን ያ ነገር እስካልመጣ ድረስ በላዩ ላይ ምግብ የታከለበት የተጨመረበት እስከሄደ ድረስ ቦርጮ ነው ጭራሽ እየጨመረ ነው የሚሄደው ስብ ሆኖ ማለት ነው። ሌሎቹ ግን የሚፈልጉት ስጋቸውን ነው፣ የሚያስፈልጋቸውን ነው። መኖር አለባቸው፣ መቆም አለባቸው። ይሄንን በጣም በቀላሉ ብናየው ከኢንዱስትሪ ዘመን መስፋፋት በኋላ የመጣ የሰራተኛውና የባለ ሀብቱ የኢንቨስተሩ ጀምሮ አሁን እስካለው የካፒታል ስርዓቱ ስሙን መቀየር ብቻ ነው። ስሙን መቀየር ብቻ ነው። ሶ በጣም የሚለፋ ጉልበቱን የሚገብር በቃ የዕለት ተዕለት ህይወቱን ጎርሶ ለማድረግ ለመኖር ስጋውን ለማቆም የሚታተር ሰው አለ። በእነሱ ጉልበት ደግሞ እጥፍ የሚያገኝበት እንትን አለ። ይሄ ስራን ከጉልበት ጋር አያይዞ በመልፋት ውጤት ለማግኘት የኑሮ ስርዓቱን የፈጠረው ነገር ግን እነዚህ ሰሪዎች የተሻለ ማግኘት ሲገባቸው የሚያገኙት ግን ስማርት የሆኑ ጭንቅላታቸውን የሚጠቀሙት የሆነ አይነት ቢዝነስ አይዲያም ይሁን የሆነ አይነት የፈጠሩትና የሆነ አይነት ፓወር ያላቸው ናቸው። ሶ የነዚህ ሁለቱ አለመጣጣም የኑሮ ልዩነቱን ጭራሽ በጣም እና በጣም የተለያየ ሀገር የሚኖሩ የተለያዩ ሰዎች አስመስሏቸው ነው የሚኖረው። ያደገው ላይክ ያለው በጣም እየጨመረ ሲመጣ የሌለው ወይም ደግሞ በድህነት ላይ ያለው ደግሞ የባሰ ነው እየወደቀ የሚሄደው። በጣም በትንሹ ስናነሳ ራሱ በጣም በቅርቡ አሁን የነዳጅ መጨመርን አስቢ። ትራንስፖርት ከፍሎ ለሚጓዝ ሰው ከዛ ውጪ በአንድ አመት ውስጥ የኑሮ ውድነቱ ምን ያህል እንደጨመረ የምታውቂው ይሄ የውጭ ምንዛሪ ገንዘቦች ምን ያህል በጣም 100% ነው ባይዘው የተቀየረውና አይ ሪሜምበር ደሞዜ እንዳልተቀየረ ነው የምነግርሽ። አምናና አቻምና ከነበረው ዘንድሮ ደሞዜ ያልተቀየረም ተመሳሳይ ደሞዝ ነው የሚከፈለኝ። ኤንድ አሁን ላይ ያለው የምንዛሪ ስነግርሽ 100% ነው እንደዚህ የተቀየረውና ከዛ ሸምታሽ ይሄን ያህል ምን ነው የኔ ፍጆታ የጨመረው ነው ወይስ ምንድነው የተፈጠረው ምናምን ታያለሽ። ያለው ጭንቀት በጣም ከባድ ነውና ያለው ጋር ወይም ደግሞ የነበረው በጣም እየተጨመረለት ነው የሚሄደው ወይም ደግሞ እንደስብ አላስፈላጊ ቦርጩን እያከማቸ ካፒታሊዝም ባይዘው ድሃ ሀገሮች ላይ በጣም አስቸጋሪ አይነት አጠቃቀም ያለው ነገር ነው። አይ ዶንት ኖ እንዴት እንደሚቀየር ግን ያው ይቀየራል ብዬም አላስብም።
እስከ ቻለን ድረስ እንኖራለን እንጂ አሁን በቃ ማሰብና ይሆነ ሲጀመር ካፒታሊዝም ስለሆነ አይመስለኝም ምክንያቱም አሁን የሶሻሊዝሙ ጊዜ ስናየው የነበራቸው አላቸው ያልነበራቸው ጭራሽ የላቸውም አይደል ወደ ኋላም ብንሄድም አስልስት ሞክረዋል እኮ ሰሊናዬ እኮ ምን መሰለሽ ትሩዬ አሁን ሶሻሊዝም ዲፔንድ የሚሆነው ከጉዳያችን እንዳንወጣ እንጂ ዲፔንድ የሚሆነው በሰውየው ግብረገባዊ ብቃት ላይ ነው ያ ግብረገብ የሌለው ይሄ የሞራል እሴቱ ሃይ የሆነ ሌቭል ላይ ካልደረሰ ገንዘብ አካፋፋይ ተብሎ የሚሾመው ማለት ነው ገንዘቡን ሁሉም ሀብቱ እሱ ጋር የሚሄደው ምርት በሙሉ እስከያዘ ድረስ ስልጣኑ በእጁ ነው ያለው የላቀ ግብረገብ ያለው ጋር ከደረሰ ለሁሉም አከፋፍሎ እኩል ስለማድረግ ሊያስብ ይችላል አለበለዛ ግን እሱ ብዙ አለው የሌለው የለውም ግን በሰራው አቅም የሰራውን በሙሉ ያመጣል ሶ አሁንም ደግሞ እዚህ ብልጥ የሆነ ቢዝነስ የጀመረ ስማርት የሆነ አንጎሉን የተጠቀመ ሊመነጠቅ ይችላል ከዛ ግን ስለሌላው ደግሞ አይመለከቱም ይሄ እንግዲህ የምጣኔ ሀብት የፖለቲካ ትንታኔ ይኖራል ግን እንደ ሰው ነው እኛ ያወራን ያለው አትሊስት አሁን ወደኛ ሀገር ሲተረጎም ጉዳዩ በእኛ ሀገር እንትን ስላልመጣ ወይም ደግሞ ክሬቲቪቲው የኛ ስላልሆነ ባክግራውንዱ በእኛ አይደለም የመጣው እንጂ አተረጓጎማችን እንትን ብሎ ነው እንጂ ኮሚኒስት ስርዓት የነበረበት ላይክ ሀፍትን አትሊስት በእኩል መንገድ እንዲጠቀሙ የሚል እንትን ነበራቸው የኛ ጋር አተረጓጎሙ ሁለቱም እንደኛ ሀገር ብቻ ሳይሆን ቲዮሬቲካሊ ነው ማለት ቲዮሬቲካሊ እንደ ሐሳብ ጥገኛ የሆነ ነገር ነው እንደ አስቢው እኔና አንቺ በጣም የተለያየን ሰዎች ነን አይደል አንቺ ሀቅሽን ፈላጊ ብቻ ልትሆኚ ትችያለሽ እኔ ግን በምንም ወይ የራሴን ጥቅም ማስንተን በልና ስግብግብ ወይ አካባሽ ሊሆን ይችላል ሶ ያንን ኮንሰፕት ይዘን አምጥተን መሬት ላይ ስናወርደው አንቺ መሬት ስትወርጂና እኔ መሬት ስንወርደው እንለያያለን ሶ እንደዛ በኮንሰፕት ደረጃ ነው አሁን ወደ ግጥማችን እንገባ ወደዚህኛው ስንመጣ ግን ያው በጣም የበዛ አይነት ሐሳሳጋችን ላይ ስጋችን ስናስስ ደግሞ ሐሳባችንን እንረሳለን ከባድ ነው ያለው ነገርና ከዛ ጋር አያይዘን መመልከት እንችላለን ያው ሐሳብ ላይ ስለሆነ ትኩረት የሚያደርገው የሱም ግጥም ዛንደኛው ግጥሙ ደግሞ የተመሰጥኩባት የቷ ነበረች መሰለሽ ሐሰሳ ሰላም ሐሰሳ ላይ ትኩረት አደረኩ በጣም ያሰሳ ዘመን ነው እሱ ሐሰሳ ነው አለኩ ለዛ ነው ሐሰሳ ያበዛው ሐሰሳ ሰላም 26 ላይ ነው የምትገኘው 26ኛው ግጥም ማጭድ ይሆነን ዘንድ ምንሽር ቀለጠ ዳሩ ብረት እንጂ ልብ አልተለወጠ ለሳር ያልነው ስለት እልፍ አንገት ቆረጠ ይላል አስተሳሰብን መቀየር ቁስን መቀየር ወይም ደግሞ መጠቀሚያውን መቀየር ሳይሆን መጀመሪያ ሐሳባችን ልባችን አስተሳሰባችንን አስተሳሰባችን ላይ እንድንሰራ ነው ይሄኛው ግጥም ይያለ ያለውና ብዙ ጊዜ ምንድነው እንትን ይሄ የትምህርት ስርዓቱ ተቀየረ የሰላም እንትኑ እንዲቀየር ሰላማችን እንዲሰፍን ከዛ እንደዚህ ብዙ ሰላማስ የሚያሰፍን ቡድን ወይም ደግሞ ሰራተኛ ተልኳል እንደዚህ ሆኗል ይወራል አይተሽ ከሆነ አሁን እኔ ብዙ ጊዜ እመላለሳለሁ ክፍለ ሀገር ምናምንና ሰላም አይደለም ሁሉ ጊዜ መንገድ ላይ ስጋት ነው ሄጄስ ወጣ ተመልሼ ሲሄድ እናቴ ሁሌ ላይክ መንገድ ላይ ስጋት እንደያዛት ነው ገባሽ አልገባሽ በመንገድ ላይ ስንቴ እንደሚደወልና እኔም ራሴ ስመላለስ ሁሉ ጊዜ ፍርሃት ውስጥ ሆኜ ነው የምመላለሰውና ምን ይከሰት ይሁን እንላለን ግን ኤቭሪ ታይም የምትሰሚው እንዴት ነው ዜና ላይ ሰላም እንዲሰፍን እንዲህ ሆኗል ሰላም ሰፍኗል ሀገራችን ሰላም ምንድነው የኔ ሀገር አይደለም ዜናው ላይ ይወራ ዋላቃት ሀገር ነች ግን ያው አትሊስታው ስጋትን ወይም ደግሞ ይሄ እንዴት ነው ሽብርን ለመቀነስም ሊሆን ይችላል እንደዛ አይነት ዜና የሚሰራው ግን አትሊስት ከእውነታ በጣም ይራቀ ነገሮች አሉና ይሄን የሰው ልጅ ልብ ላይ መስራት ወይ ደግሞ አሁን እኛ ጋር ፖለቲክሱ ላይ ስታዩ ሲወራ እንሰማለን አይደለ ይሄ ዘር ፖለቲካ የሚባል ነገር አለ የብሔር ፖለቲካ የሚባል ነገር አለ
እሱ ነገር ደግሞ ሰዎች እንዲከፋፈሉ አድርጓል። ጽንሰ ሀሳቡ እንደዛ ይሁን አይሁን አላውቅም። መሬት ላይ ሲወርድ ግን የምናየው ነገር ነው አይደለ ሳሊና? ሁላችንም ምንም የተደበቀ ጉዳይ አይደለም። ከ1982 እና ከዛ በኋላ የመጣው የህገ መንግስት ረቂቁ ላይም የትምህርት ስርዓታችን ላይም የህዝብ አኗኗር ላይም አይ ቲንክ ያው የወላጆቻችን ሲያወሩ አንዲት ኢትዮጵያ እንደነበረች ነው የምናውቀው። ከዛ በፊት ኃይለሥላሴ ጊዜም ከዛ የደርግ ጊዜም አንዲት ኢትዮጵያ የሚባል ነገር ነው የምናውቀው። ከዛ በኋላ ግን የኛ ዘመን ላይ ሲመጣ በሚያሳዝን ሁኔታ በዚች 20 ምናምን አመት ውስጥ ተቀይረን ምን ያህል የሚያስፈራና የሚያስጠላ ነገር ውስጥ እንደገባን አንድነታችን ጠፍቶ ስነ ልቦናችን ውስጥ በአንድ ጊዜ በ20 ምናምን እድሜ ውስጥ ምን አይነት ይሄ ማለት መርዝ እንደተዘራ ማለት ነው። ልክ እንደዛ ሌላ እኛ የምናመጣው ጀነሬሽን ላይ ደግሞ ጥሩ የሰላም ነገር ቢዘመርና ወይም ደግሞ ቢዘራ ልባችን ላይ ቢሰራ አስተሳሰባችን ላይ ቢሰራ ጥሩ ይመጣል ብለን እናስባለን። እንደሱ ለማድረግ ግን ምልሽ አለ አይደለ? ምንድነው የሚባለው? መንግስትና መንግስት ተጣሉ፣ ከዛ ተዋጉ። ያለቀው ወታደር ነው፣ ያዘነችው የወታደር እናት ነች አይደለም የሚባለው። ህዝብ ነው የሚፋጀው የሚያልቀውና ሁላችንም የምናየው ጉዳይ ነው። ሁላችንም የነካን ጉዳይ ነው። ወንድሞቻችን፣ ጓደኞቻችን፣ በጣም የምትወጃቸው ሰዎች ባንቺ እድሜ በዚህ በቆምንበት በ20 ምናምን እድሜ ውስጥ ስንት የምንወዳቸውን ሰዎች ያጣንበት ጊዜ ላይ ነውና ምን ያህል መጥፎ ነገር እንደተዘራብን ነው። ላይክ በ20 አመት ይሄን ያህል ፍሬ ካፈራን ለሰላሙ ደግሞ ቢዘራ ማፍራታችን አይቀርም። እዚህ ጋር ምንድነው ለሳር ያልነው ስለት እልፍ አንገት ቆረጠ። ምንሽሩን መለወጥ አይደለም፣ ምንሽሩን ማጭድ ማድረግ ሳይሆን አስተሳሰባችን ላይ መስራት ነው። ይሄ ደግሞ ትልቅ ነገርን አይጠይቅም። አክቹሊ ሰው ላይ መስራት በጣም ትልቅ ነገር ቢጠይቅም አንደኛ ቀናነትን ነው የሚጠይቀው፣ አንድነትን ነው የሚጠይቀው። ለመግዛት ተብሎ ሰውን ከሰው ጋር ማለያየት እንትና በልጦ እንትና አንሷልና ምናምን ተብሎ ሰውን ከሰው ጋር ማፋጨት ማጋጨት በጣም አስቸጋሪ ነው እንትን የሚያደርገውና ይሄን ጉዳይ ነው ማየው እኔ። ማለት ህመማችን ነው አይደለ ሳሊና? በየቀኑ ማለት ምንታመምበት ጉዳያችን ነው። እንደውም ባለፈውም ሳወራሽ ነበር መሰለኝ የትምህርት ጉዳዩ ምን ያህል አዘቅት ውስጥ እንደገባና ድሮ ታውቂያለሽ። እኔ በጣም የሚገርመኝ ነገር ልጅ ሆኜ የምማርበት ትምህርት ቤት ስያሜ ሊጋባ በየነ ይባላልና ከዛ በፊት ማን ነበር አንድ የትምህርት ቤቱ ስም ሌላኛው ከኛ አጠገብ ያለ ትምህርት ቤት ነበርና ሰውየው እስከ 5ኛ ክፍል ነው የተማሩት። ኢማጂን እስከ 5ኛ ክፍል ብቻ ነው ኃይለሥላሴ ጊዜ የተማሩት። ከዛ በኋላ ወደ ሀገራቸው ሄደው ትምህርት ቤት ከፈቱ። ከዛ በኋላ ላይክ ከዛ ትምህርት ቤት በጣም ቀዳሚ ኢትዮጵያ ውስጥ ቀዳሚ ትምህርት ቤቶች ውስጥ አንዱ ነው ትምህርት ቤቱ። ከዛ ትምህርት ቤት የወጡ ተማሪዎች በጣም ብዙ ቦታዎች ላይ ዩኒቨርሲቲ ገብተው ከዛ ጥሩ ቦታዎች ላይ የነበሩ ሰዎች ናቸው። እንግዲህ 5ኛ ክፍል የተማረ ሰውዬ ነው ሄዶ ወደ ሀገሩ ሄዶ ትምህርት ቤት ከፍቶ አስተምሮ ከዛ በጣም ትልልቅ ሰዎች ያፈሩበት ትምህርት ቤት ሆነ። ወደኛ ዘመን ስንመጣ እንኳን 5ኛ ክፍሉን ታዩ ዩኒቨርሲቲ ተምረን ስንመረቅ ምን ያህል የለም ለነጽጽር አይቀመጥም አይደል? ምልሽ በ40 እና በ50 አመት ወድቅን። ምንድነው የትምህርት ስርዓቱ ነው ምንድነው ማለት በጣም ከባድ ነገር ነው የገጠመን። ከባድ ፈተና ነው የገጠመን ነው ይሄ ነገር። አሁን አትሊስት ላይክ ከ80ዎቹ በኋላ የመጣው ራሱ ትውልድ እዩ እንግዲህ ይሄ 5ኛ ክፍል ሆኖ ትምህርት ቤት መክፈቱን ታዩ። ላይክ በደርግ ጊዜም ያሉ ደራሲዎቻችንን ስታይ ገና ዩኒቨርሲቲ ሳልገባ ነው ይሄን መጽሐፍ የጻፍኩት። በጣም የሚገራርም ማስተርፒሶቻቸውን ስታይ በጣም የሚገራርም አስተሳሰብ ያላቸው ሰዎችን 6 ላይ ነው ትምህርት የተወኩት ምናምን ይላሉ። ምናምን የተማርኩት እኔ ገና እስከ 10 ብቻ ነው ምናምን ይላሉ። ግን የሰሩት ስራ በጣም ከዛ በላይ ነው። እና ልክ ወደኛ ዘመን ስትመጪ ከፖለቲክሱ ጋርም ከጀነሬሽኑንም ዝም ብለሽ ስታይ አብረን ደግሞ ኖረናል ዶርም ውስጥ ማለት መፈራራት ሁሉ ነበረ። ታውቂያለሽ ምንኛ ነው የምታወራው? ልክ ዶርም ጆይን ሳረግን ትዝ የሚለኝ ዶርም ገብተን አንዲት ጓደኛችን የሆነ ቋንቋ ታወራለች።
ኦኬ እንትን ሀገር እንትን ነች እንትን ዘር ነች ማለት ነው። ከዛ ሌላኛዋ ደግሞ ዘር ታጣሪያለሽ። ከዛ በኋላ አይ ሪመምበር ማለት በድንጋይ የሚፈነካከቱበት ጊዜ ነበረ። እኔ የለሁበትም ታይ አልነበርኩም። ቆሜ ያየው ነኝ። ደግሞ እኔ ሙዚቀኛ ነኝ። ያው ነው ወይ ደግፈሻል ወይ እኔ ሙዚቀኛ ነኝ ማለት በስውር መደገፍ ማለት ነው። እኔ ሙዚቃ ባለሙያ ነኝ። ሙዚቀኞች ጋር እንደዚህ ብሎ ሪሊ የምር ሙዚቀኞች እንዳይን ነገር አይገባቸውም። ግን ያው ባለፈው ማውርተን ነበረ ይሄ የትምህርት ስርዓቱ ሃየር ኤጁኬሽን የትምህርት ስርዓቱ ከተራቀቀ በኋላ በሚቀጥሉት 10 ምናምን አመታት ውስጥ ፍሬው በጣም ከባድ እና መርዛማ እንደሆነ አውርተን ነበር ይላሉ የትምህርት ስርዓቱን ካረቀቁ ሰዎች ውስጥ አንዱና አሁን ላይ እንዴት እየመረረን ፍሬውን እንደበላን ታውቂዋለሽ እና ከባድ ሁኔታ ነው በእውነት የገጠመን። ማጭዱን ምንሽሩን ወደ ሳር ማጨጃ መቀየር ሳይሆን ልባችንን ወይም ደግሞ አስተሳሰባችን ላይ መስራት። ከዛ ደግሞ ምን ያህል ሊፈጅ እንደሚችል አስቢ። የኛ ትውልድ ላይ እኔና አንቺ የኛ ትውልድ ላይ እንሰራለን አይደል? ትሩዬ ግን አሁን ከትውልዱ አሁን እንዴት መሰለሽ ውዴ መቼም እኮ እኔ አሁን አንቺ በምትዩ አይነት ሌቭል አልነበረም ዶርም እኔ ጋር ያው 5 አመት እንደበልጥሽ አስቢ። ግን ምን መሰለሽ አሁን በዚህ አውድ ካወራ ነው ማለት ነው በዚህ አውድ ካወራ ነው ሲጀመር በቃ ዩኒቨርሲቲው የሆነ ሀገርሽን ነው የሚያመጣልሽ ሰብስቦ ከተለያየ ቦታ ነው የምትመጪው ምናምን የሆነ መሳሳቅም ካለብሽ ተሳስቀሽ ማታቂውን እንደዚህ ይባላል እንዴ ደግሞ ምን ብለሽ ሙድም ታይተሽ በቃ በእኛ ጊዜ ደስ የሚል ነገር ነበር። ሰሊና አሁን እሺ አዎ ልክ ነው። በዘረኝነት ምናምን ሰው በሰውነቱ ሳይሆን በዘሩ በምኑ በሃይማኖት ወይ በምናምን ተቦድኖ ታይቶ ተጠቀመም ተጎዳም ተደበደበም ምን ተባለም እንደዛ ሆኗል። እሺ ይሄ ሆነ አይደል? ከዛስ እኛ ምን እናርግ ትሩዬ? እኔና አንቺ ምንድነው ማድረግ የምንችለው ባቀማችን? አሁን በውቄም ማንሳት የፈለገው አሁን 95 ላይ ሰምተነው ቢሆን ኖሮ እስካሁን ድረስ ቢያንስ የተሻሉ ሰዎች ነው ነበር እና ግን አሁን እኔን ስረዳው እንዴት ነው ወደ ራሴ አምጥቼ ልጄን ወይ ታናናሾቼን እንዴት ነው መቅረጽ ያለብኝ? ምክንያቱም እጃችን ላይ ያሉ ማድረግ የምንችለው ነገር እሱ ነው። ከዛ እኔና አንቺ የምናወራበት ከዛ በዙሪያሽ ካሉ ሰዎች ጋር የምናወራው የምንፈጥረው ሪአክሽን ምን አይነት መሆን አለበት? እሱ ከሆነ ደግሞ ሰውን በሆነ ቡድን ሳይሆን በሰውነቱ መቀበል ሰው ከሆነ እንደ ሰው ሼር የምታረጊው ነገር አለ የሚያለያይሽ ነገር አለ። ራስሽ እንደምትወጁ ሌላውን ተወጃለሽ። ራስሽ ላይ እንዲሆን የምትፈልጊው ነገር ሌላ ላይ ታደርጊያለሽ። በዚህ ኮንሰፕት እየተመራን ብንሄድ መሳሪያውም ማጭኖ ጋም ልንደርስ አንችልም። ግን ሲያወሩት ቀላል ለመተግበር ግን በጣም ይከብድ ነገር ነው የሚያወራው ነገር ሰሊናዬ ልክ ነሽ። እኔም እኮ ምልሽ የኛ ትውልድ ላይ አትሊስት እኛ እኮ ነቅተናል ብለን ስለምናስብ ነው ገባሽ? አትሊስት ይሄ ጉዳይ ተንኮል እንደሆነ አውቀናል። የኛ ተፈጥሮ እንደዛ አይደለም። እኛ ሰው ነን፣ የሰው ልጆች ነን። እግዚአብሔር ዓለም ላይ የፈጠረን የሰው ልጆች አንድ ላይ መኖር አለባቸው ብለን ምናስብ ነን ብለን ስላሰብን ነው ምልሽ የተሻለ አስበናል ብለን ራሳችንን እናቃለን። እዛ ቦታ እዛ ቤተሰብ እዛ ነገር ውስጥ የተፈጠርሽው ምንም ሌላ ነገር እሱን እኛ አንደርስታንድ ስላደረግን እኮ ነው። ግን ታችኛው ምልሽ አንድ እድሜ አለ፣ ሁለት ይሄ ምልሽ የመጡበት እንትን አለ። ገና ነው የአስተሳሰብ ደረጃውን መስራት የኛ ኃላፊነት ነው። እሱን ሐሳብ ላይ ነው መስራት ያለብን። ልክ በውቄ እንደሚለው መጀመሪያ አስተሳሰቡ ላይ መስራት አለብን። ሰው ነው ብሎ ሰውን እንደ አንድ ኤንቲቲ መረዳት ከቻልን በኋላ ከዘሩም ከሃይማኖቱም ከምኑም ውጭ አድርገን ሰው እንደ ሰውነት ሰውን የሚለውን ኮንሰፕት መጀመሪያ መረዳት እሱን ማውራትና እሱ ላይ መተማመን አለብን። ከዛ በኋላ ቀላል የሚሆን ይመስለኛል ለማውራት። እንደሱ ከዛ ደግሞ በየሙያዎቻችን ስንሰራ በሱ መንገድ ሙዚቃዎቻችን ትዝም ይልሽ ከሆነ አሁን ይሄ ነገር ያጣላል ማንሳት ግን እስልሽ የሆነ ጊዜ የሚወጡ ሙዚቃዎችን ካየሽ 90ዎቹ አጋማሽና ከዛ በኋላ የሚወጡ ሙዚቃዎች ነበሩ። በጣም አስቸጋሪ መልእክቶች የነበሯቸው
አታውቂውም ፍሬውን በኋላ ላይ ነው ኢቭን አንቺም አድገሽ ምናምን ኦኬ ይሄ ፐርስፔክቲቭ እንደዚህ ነበር እንዴ እንዴት እንደዚህ ሊሰራ ቻለ ምናምን እያልሽ እየነቃሽ ትሄጃለሽ። ያው ከዛ በየሙያዎቻችን አንቺም ስትጽፊ በዛ መንገድ ነው በእውቀቱ በግጥሙ እንዳሳየን እንዳስተማረን በዛ መንገድ ነው ነገሮችን መስራት የምንችለው። ያው እሱም በቂ ሆኖ ሳይሆን ነገሮች ሚዲያዎቻችንም አሉ አይደለ ሜንስትሪም ሚዲያዎቻችን አሉ። በዛ መንገድ እንዴት ነው የሚሰራው የሰው ልጅ እንዴት ነው አንድነት የሚኖረን ሀገር በሉ ከሀገር አትውጡ ከተባለ ሀገርን ለመውደድ ደግሞ አንድነት ያስፈልጋልና እሱን እንዴት ነው መስራት የምንችለው የሚለውንም በየራሳችን መንገድ እንላለን። እስቲ ሰሊና ካንቺ በኩል ደግሞ ያሉትን ከዛ እየተጫወትን ብንሄድ ጥሩ ነው። እሺ አዎ ወደ ሐሳባችን እንመለስና እሺ እኔ መረጥኩት የመጀመሪያው የፍቅር ቀዶ ጥገና የሚል ነው። እሱም እንዳለው ሐሰሳ ነው። ብዙዎቹ ሐሰሳዎች፣ ጥያቄዎች፣ ፍለጋዎች ለአንድ ነገር የሚሰጡ ይሄ ግብረ መልሶች ናቸውና ከዛ ደግሞ አንዱ ግጥም ከሌላው ግጥም ጋር የሚሰናሰል አይነት ናቸውና የፍቅር ቀዶ ጥገና ምን ይላል? በሰው ልጅ ልብ ውስጥ በአዳም ዘር ስብዕና የአውሬነት ቅጥያ መቼ ይጠፋና ቀንድ ጭራ ክራንቻ ኩምቢና ሸሆና ልቤ ይህን አምኖ ማክዳን መሰለ ወደ ፍቅር ገብቶ ቅጥያውን ጣለ ይላል። በዚህ ግጥም ይሄ ሰው ምን አይነት ባህሪ አለው? በተፈጥሮ የአውሬነት ክፉ የሆነ ልክ ቶማስ ሆብስም ቢያነሳው አይነት ባህር እንትን ነው ያለው ስብዕና ነው ያለው እና ክፉ ነው፣ አውሬ ነው፣ ራስ ወዳድ ነው። ከዛ ግን ለይቶ እንዲወድ ራሱን ለዛ ሰው እንዲያስገዛ መልካም እንዲሆን የሚያደርገው ነገር ፍቅር ነው። ልክ ማፍቀር መውደድ ሲጀምር እንግዲህ ፍቅር ጾታዊ ፍቅር አይደለም፣ ማንኛውንም አይነት ፍቅር ማለት ነው። እንደዛ አይነት ፍቅር ውስጥ ሲገባ ፌር የሆነ ሰው ይሆናል ማለት ነው። ፍትሃዊ ይሆናል፣ መውደድ ይጀምራል። ይሄ እኩይ የሆኑ ባህሪያቱን በሙሉ ይጥልና ወደ ሰውነት ይገባል ማለት ነው። ቅድም ላነሳሽው ጥያቄ መልሱ ይሄ ነው። ተፋቀሩ ልብለሽ አሁን በመለፈፍ ግን ሳይፋቀሩ አፋቀረ ራሱ ስንታም በጊታር ታጭኋል የታለ ያባሰበት ነው እንጂ የተሻለ አለኝ እንፋቀራለን አሳስ ሌላኛዋ በጣም ወዳት ግጥም ደግሞ አቤልና ቃየል የምትለች በሰላም ሰፍሮ ሳል ምድር ባላት ዛፉ ባዳኙ ሲመታ አቤል ጫጩት ወፉ ቃየል ጠጠር ነበር ለባለው እንጭፉ ይላል። ይሄ እንግዲህ በመጽሐፍ ቅዱስ የምናውቀው የአዳም የአቤል የቃየል እና የእግዚአብሔር የአራቱ ታሪክ ነው። አዳም ጥፋት ሰርቷል፣ ከገነት ተባሯል፣ ምድር ላይ ጥሮ ግሮ ለመብላት እየሞከረ ነው። ከዛ ልጆችን ይወልዳል። ያ የአባት ኃጢያት ግን ወደ ልጁ አልፏል። ስለዚህ አቤልና ቃየል የተለያየ ስብዕና ያላቸው ሰዎች ይሆናሉ። አንዱ የእኩይነት ምሳሌ፣ አንዱ የሰናይነት ምሳሌ ሆነው የሚቀርቡ። ከዛ እኩዩ ሰናዩን ያጠፋዋል፣ ይገለዋል አይደል? ቃየል አቤልን ይገለዋል። ግን ይሄ እኩዩ በመሰረቱ እንዴት እኩይ ሆነ ወይ ለምን እኩይ ሆነ? ለምን በሱ ላይ ተላከከበት? ለምንድን ነው አቤል ልክ በአቤል ፋንታ ቃየል መቆም ያልቻለው? አይነት በቂ መረጃ የለም ማስረጃ በቂ አትሊስት ማሰላሰል እንችላለን ነው እሱ ማሰብ እንችላለን። ስለዚህ ስናስብ ይሄ ሁሉ መዘዝና ጦስ አባትየውን አዳምን እንትን ለማለት ነው። ከዛ ምድር በሱ ምክንያት የተረገመች ሆነ አይደለ? ምድር በሱ ምክንያት የተመከረች ሆነ። ይሄው ሾህና ሚካኤሏን እያበቀለችኝ እኛ ምን እሱን እያወራን አይደለ? ምን አረኩ ያልሰለው ይመስላል እንደዛ ነው ማለት ፈልገው እና ቃየል ለምን ጉዳዩ የቃየል ክፋት ሳይሆን ቃየል መጠቀሚያ መሳሪያ ሆነ በእግዚአብሔር እቺን actually ባለፈው ምቺን ጉዳይ ትንሽ አንስቻት ነበር መሰለኝ እንደ ምሳሌ የተነሳው። አሁን ለምሳሌ የገነት ጉዳይ
ኤደን ገነት የተባለው አዳም ከኤደን ገነት ተባረረና የሰው ልጅ አፈጣጠር ከዛ በኋላ የአቤልና ዘፍጥረት ላይ እንደ ስቶሪ የተነሱ ጉዳዮች የእውነት ተከስቷል ማንላቸው እንደ ታሪክ የተጻፉ ወይም ደግሞ እንደ ምሳሌ የተጻፉ ናቸው የሚል ጉዳይም አለ። እንደ ምሳሌ ከሆነ እውነትም ማራመጃ ነው ሆኗል ማለት ነው። አዎ እንደ ምሳሌም ቢነሳ እንደ እውነትም ቢነሳ አሁን ቃየል በምን እንትኑ ነው ገና ነው ሰውም አልተፈጠረም ክፋትን እስከየት ሊማር ይችላል የሚሉ ጉዳዮችም አሁን ይነሳል ነገር አሉ ታብሰልሰሉበት ግን በጣም በቃ ደስ የሚል ሐሳብ ነው። አንድ አሁን ቀደምም ስታነሺ ከነበረው ሐሳብ ጋር እንኳን ያይዘን ማንሳት እንችላለን አይደል? ይሄ ሪፕሬዘንቴሽን ጣጣ ስለሆነ ወታደሮች ይሞታሉ። ወታደር ሄዶ የመዋጋት ወይ ሌላውን የመግደል ምንም አይነት አላማ የለውም። በቃ ግን ሌላ አላማና ምኞት ያላቸው ሰዎች መጠቀም ያድርገው አድርገውታላችሁት ሶ ልክ እንደዛ ነው። አንቺ ጠጠር ትሆኛለሽ ለሌላው መሞቻ መጥፊያ እና እግዚአብሔር ያውጣሽ። አሜን። ሌላው የኔ ነጻ ፍቃድ ነው። እሺ ተከታታዮች ናቸው። ያው በጣም ይሄን የተሰናሰሉ ናቸው። ያ ማስተርፒስ ነው እንደኔ እንደማምነው ከበውቄ ግጥሞች ውስጥ በጣም አጫጭር ናቸው። ከዛ ግን የሚያነሱት ሐሳብ በቃ ልብሽን ንክ የሚያደርጉት ያ ከእንትኑ ጋር ባይሄድም የሆነ ቀን መድረክ ላይ ሲቀልድ ምን አለ አጫጭር ግጥም ደራሲ ነው ይሉኛል። ኢንስፓየር የሆንኩት ከቁመቴ ላይ ነው። አይ በቃ ያልተንዛዛ ያልቆረፈደ ሚለው ቀደስ ቀጥታ ራሱን ያለው አይዘው ችግር አያሳስብሽ አታነካኪኝ። እሺ የኔ ነጻ ፍቃድ ምን ኩሬ ቢመስልም የረጋ ከጉርጓድ ድንገት ሲወርድበት ደራሽ ውሃ ሆኖ የሌሎች ተጽዕኖ ኃይልና ማዕረግ ሳይፈልግ ይጓዛል በማይወደው ፈለግ ይላል። ሶ እኛ አሁን የምንኖረው ህይወት ላይ አንዳንድ ምርጫዎች አሉ ወደ ፈለግንበት የመሄድ ግን ይመስለናል እንጂ ከዛ ተጽዕኖ እና በጋራ ከሚወሰንብሽ ውሳኔ ውጪ ልትሆኚ አትችይም። በተፈጥሮ ሊሆን ይችላል፣ በፖለቲካል በሀገር ውሳኔዎች ሊሆን ይችላል። በተለያየ መንገድ የምታስቢው ነጻ ፈቃድ የሚባል ነጻነት ወይ እንደፈለኩ ነው የምኖረው የምትይው አይነት የኑሮ መንገድ ያለም ነው። በጣም በቀላሉ ለምሳሌ ጉዞ ማድረግ የምትወጪ አይነት ሰው ነሽ። ሶ ብድግ ብለሽ ከቤትሽ ተነስተሽ ወጥተሽ የመወሰን ውሳኔ ይሄ ከቤተሰብ ጋር በተያያዘ ውሳኔ ያለኝ ብለሽ እንደዛ አይነት ነጻ ፈቃድ አለኝ ብለሽ ተነስተሽ ትወጪ ትችያለሽ። ግን ቀጥሎ የሚመጣው ነገር ወይ ሰላም የለም መንገዱ ረብሻ ነው ትመለሻለሽ፣ ወይ መሄዳችን ትራንስፖርት የለም፣ ወይ በግርሽ መሄዳችን ኬላ ይዘጋብሻል። እንደዚህ አይነት ነጻ ፈቃድሽን የሚያጠፉ ክስተቶች እንዳይኖርሽ የሚያደርጉ ክስተቶች አሉ። ስለዚህ ነጻነን ብለን ብናስብም የምናስበው አይነት ነጻነት የለንም የሚል ነው። ደግሞ በዚህ በጣም እስማማለሁ። ያ ነጻ ፍቃድ እንበል እንጂ ስቲል አፌክት ላይክ ነጻ ፍቃድ ነው ብለን ምናስበው ጉዳያችን ላይ ራሱ የባክግራውንድ አፌክሽን ይኖረው አለው እንጂ የራሴ ነጻ ፍቃድ ነው የምንለው ነገር የለም ነው መሰለኝ። ሌላኛው ፍካሪው አይ ቲንክ ሶ ላይክ ለምሳሌ እኔ አሁን ዩኒቨርሲቲ ስገባ ሙዚቀኛ ሆናለሁ ምናምን ብዬ አሰብኩ። ከልጅነቴ ጀምሮ ሙዚቃ ሃው ላይክ እንዴት ነበር ኢንስፓየር የሆንኩት ምናምን ነገር። አሁን የኔ ታላላቆች አርቲስቶች ናቸው። ብዙ ጊዜ ሙዚቀኛ ብትሆኚ ወይም ደግሞ አርቲስቶች ስለሆኑ ብዙ ጊዜ አርቲስት ብትሆኚ የሚል በእነሱ ኢንስፓይሬሽን በኩል ነው የኔ ነጻ ፈቃድ ነው ብዬ አስባለሁ አይደል። ሌላ ነገር መማር እችል ነበር ወይ መንግስትም የመደበኝ ሌላ ነገር ነበር። በራሴ ፈቃድ ነው ወደ ሙዚቃ የገባሁትኝና ኦኬ የኔ ነጻ ፈቃድ ነው ብዬ ባስብም ስቲል ይሄ የኔ ነጻ ፈቃድ ከኋላ የገፋው ኃይል አለ ነው እና ብቻ ይሄ ዓለም ላይ ነጻ ፈቃድ የራሴ ብቻ ነጻነት የሚባል ነገርም በፖዚቲቭም በኔጌቲቭም መንገድ አሁን የምታስቢበት ቋንቋ በባህል በእሴት በተለያዩ መንገድ የተሰሩ ናቸው እና የልጅነት ገጠመኞችሽ አሉ አንቺ ሳታውቂያቸው ኮንሺየስ ሆነሽ ሳትመሪባቸው የሚመሩሽ አይነት ክስተቶች አሉ። ሶ እኔ አሁን በትምህርት እዚህ ደረጃ ያደረስኩት አሁን ጫፍ ላይ ሲደርስ ቢሆንም
ለምንድነው ብዬ አስባለሁ አንዳንዴ ከዛ ለምንድነው ብዬ ሳስብ በቃ በልጅነቴ የነበሩ ክስተቶችን አስባለሁ ምን ነበሩ የተማረ ሰው እንዴት ትሪት ሲደረግ እንደነበረ ከዛ በጣም የሚያስቀይም አይነት ህይወት ስትኖሪ ከዛ መውጫ መንገድ ምን የሆነ ነገር ነው ብለሽ ታስቢያለሽ ከዛ መማር እንዳልችል በጣም ብዙ ገጠመኝ ሲገጥሙ እነሱን ሁሉ አሸንፎ ስለመማር ከዛ ተምሬ በቃ ራሴን መመረቅና ስራ መያዝ ማለት በቃ ህይወትሽን በሙሉ ኃይል መቆጣጠርና እንደፈለግሽ ማድረግ ይመስለኝ ነበር ከዛ ያየ ሄደ ይመስለኛል የመጀመሪያውን ስመረቅ አይ ስቲል ገና ነኝ አልጨበጥኩትም የለም ራሴ እንትን ይያሉ ስልስል በቃ እዚህ ደረጃ አድርሶኛል ሶ እንዳልሽው በኔጌቲቭም ሆነ በፖዚቲቭ የሆነ ማታቂው የተሰራብሽ ባህሉ እሴቱ አስተዳደግሽ ገጠመኙ በሙሉ በሰብኮንሺየስ ይመራሻል አንድ እሱ አለ በሌላ መንገድ ደግሞ በመትኖሪ ህይወት ውስጥ አገር ውስጥ ዘመን ውስጥ አስገድደው እንደዛ እንድትሆኚ የሚያደርጉሽ ደግሞ ሌሎች ክስተቶች ይኖራሉ እንደማለት ነው መልካ ህይወት ቧልትን ከፈገግታ ሳቅን ከፌዝ ጋራ ባንድ ላይ ቀይጠን አቅልመን በጥብጠን በሐዘን ባህር ላይ ብናንቆረቁርም ባህሩ ሰፊ ነው መልኩን አይቀይርም ይላል ይሄ ከቀጥታ ከራሱ ከበውቄ ማንነት ሳይሆን እንዴት ነው ከስራው ጋራ አያይዤ ነው ማይተፈልገው ለምሳሌ በውቄ ብዙ የኮሜዲ ምንለው አይደል አስቂኝ የሆኑ ወጎችን በመጻፍ እና ቋላና በመድረክ ላይ በማቅረብ ያው በውቄ ሊያቀርብ ነው ከተባለ ሳቅ ነው የሚመጣልሽ ቧልት ነው የሚመጣልሽ ሶ ይሄ ሁሉ ቧልት ይሄ ሁሉ ሳቅ ይሄ ሁሉ ፌዝ ያስፈልገው ተከሚያደርገን ህይወት ምርር ከሚለን ከሚሰለችን የሆነች የቅጽበት ፎይታን ለማግኘት ነው አይደለም ይሁን መነጠን እንዲፈጥረን ነው ግን ከዛ ስትመለሽ ያው ነው እዛው ነው ተመለሰሽ ወጥተሽ ወደ ትራጀዲ ተመለስኩ ወደ እኔ ነው ተመለሱት በቃ ይሄ ህይወትን በለቅሶ ውስጥ ሪሊፍ የለም ይሄ በአልቅሰሽ ምትረኪው አይነት ደስታ የለም ይያልኩ አይደለም የኔ መንገድ እሱ ነው ግን እንደ ጠብታ እንደ ጠብታ በቃ በጣም ትምብሎ አስቢው ይሄንን ለመፍጠር እኮ እሱም ጋር ጭንቀት አለ ማቅረብ አለ መቀየር አለ ቃል ማስተካከር አለ ምን አለ አውድ መፍጠር አለ ሶ እንደዛ ሆኖ ተንከትከተይ ስቀሽ ወይ ደስ የሚል ጊዜ አሳልፍኩ ብለሽ ብትወጪ ከዛ በኋላ ግን ስትመለሺ ያው ሀዘንሽ ውስጥ ነው ያው ህይወት ነው የሚጠብቅሽ ሶ እና ያቺ ጠብታ ቀለሙን በባህር ላይ አንድ ጠብታ ቀለም እንደማድረግ ነው አስቢው ባህሩን actually ዓለም ከደስታ ይልቅ ሀዘኑ ይበዛባታል አይነት ነገር ነው ይሄንን ግን በቃ በቀጥታ ካናኖራችን አውጥተን አስተሳሰባችን ውስጥ እንድናስገባው ነው የምፈልገው እኔ ቢያንስ በኔ እይታ ማለት ነው አስተሳሰባችን እስካልተቀየረ ድረስ የሚያሳዝነን የሚያስደስተን ነገር ሁሌም እንደዛ ሆኖ የሚኖር ይመስለኛል actually ምልሽ ደሞም እንትን አይደለ አመለካከታችንን አስተሳሰባችን ወደፊታችንንም ይቃኘው አይደለም አማራሪ ኮንሽ አማራሪነትሽ የባሰ ነው የሚሄደው ባለሽ ደስተኛ ሆነሽ ሃው ደሞ መቀየር እንዴት ነው የሚችለው የሚለው ላይ ትኩረት ካረክሽ ማሻሻል የምትችይው ላይ ትኩረት ካረክሽ ደሞ የተሻለ እየተቀየርሽ ነው የምትሄጂው ነው ጉዳዩ አለዚያ ግን እንትናችን አይደለ አይምሮአችን በሰጠሽው ልክ አይደለም የሚቀበለው የሆንሽለትን አይደለም ያደርገው ስለዚህ ከታመጫዋለሽ ካልሆንሽ ውጪ ግን ስቲል ያው አንቺም እንዳልሽው የበውቄ ግጥም ዓለም ላይ ከደስታ ይልቅ እንደ ባህር የሰፋ የጠለቀ አዘንና ትራጀዲ አለ አንድ የመጨረሻ ግጥም ፍጻሜ ዓለም ትላለች እኔም ፍጻሜ ተንተና ይሆናል ማለት ነው
የአዳም ልጆች ክፋት አሁን ከቅድሙ ይቀጥላል አይመስልም? ዓለም ላይ ያለው መከራ ምናምን ብለን ከዛ ወደ ፍጻሜ ዓለም እየመጣ ነው። ከአዳም ላይ ነው ሁሌ የሚያሰግረው ፍልስፍናውን። እሺ የአዳም ልጆች ክፋት በስቶ ሲያስጨንቃት ልክ እንደ ቅሪላ አብጣ ሲበቃት ፈንድታ ታርፋለች ብለን ስንጠብቃት ዓለም አለሁ ብላ እኛን አዘናግታ እንዳንኳር በረዶ አለቀች ቀስ በቀስ እጃችን ላይ ሟምታ ትላለችና ምን ማለቱ ነው ብዬ ብዙ ጊዜ ካሳሰቡኝ ግጥሞች ውስጥ አንዱ ነው። የሰው ቁጥር ይጨምራል። ከዛ ወደ ይሄ የዩኒቨርስ ሳይንስ ካገባሽ ደግሞ ራሷ ትለጠጣለች። ዩኒቨርሱ ይለጠጣል ግን የምታልቀው በዚህ በፈንድታ ወይ በእርግጥ ሳይንሱ እንደዛ ነው የሚለው ትሟሸሻለች። ከዛ ትለጠጥና ተንቧ ብላ አትፈነዳም፣ ትሟሸሻለች። እሱን ግን እንተውና ወደኛ ወደ ሰው ልጆች ሀሳብ ስናመጣው ወይም ወደ ምድር ላይ ወዳለው ስንወስደው የሰው ቁጥር ይጨምራል፣ የኑሮ እድገቱ ይጨምራል፣ ፈጠራው ይጨምራል አይደለ? ይጨምራል። ነገር ግን ቀስ በቀስ ምድርን እንዴት ነው ቀደም ልክ በእናት ላይ እንዳነሳው በልተን እየጨረስናት ነው። የኢኮሎጂ የስነ ኑባሬ ጥናቶችን ብንመለከት የሰው ልጅ ቁጥር መጨመር ተፈጥሯዊ ሀብቱን መጠሽበት እየጨረሽ ነው። ድንጋይ ታውጫለሽ፣ ይሄ ዳይመንድ፣ ወርቅ፣ ኖራ ድንጋዮች ትፈጫለሽ። ጋራዎች ምድር እየሆኑ ነው አይደለ? ድንጋይ ትፈጫለሽ፣ ምክንያቱም መኖሪያ ቤት ያስፈልግሻል። የሰው ቁጥሩ እየጨመረ ምድርን በልተናት ቀስ በቀስ አሟሸን እየጨረስናት ነው የሚል አይነት ሴንስ ነው የሚሰጠኝና ይሄ ደግሞ ትክክል ነው። ከኛ ውጪ ለሌላ ማሰብ አለብን። አሁን ደን የነበረውን አጥፍተን ዛፎቹን ጨርሰን ለኛ መኖሪያ እናደርገዋለን። እኔ እንደማምነው በኑባሪ ውስጥ የሚከሰት እያንዳንዱ ነገር ድንጋዩ፣ አቧራው፣ ጠጠሩ፣ አፈሩ ሁሉም እያንዳንዱ ኬሚካሉ ተፈጥሮ በሙሉ ያለ ምክንያት ወይም ሳያስፈልግ ወይም ትርፍ ሆኖ የተገኘ ነገር አይደለም። እያንዳንዱን በተጠቀምን ቁጥር አሁን ላይ ላናየው እንችላለን። ሚሊየንስ ዓመታት ስለሆነ የሚታየው ለውጡ ልክ የበረዶ መቅለጥ፣ የፀሐይ ግለት መጨመር አሁን ልናብድ ነው። የፀሐይ ግለት እንዴት ይሄ ሁሉ እያንዳንዱ ነገር እኛ ቦጥቦጠን በጨረስናት ነገር ነውና ከእንደዚህ አይነት የኑባሪና የዩኒቨርስ ጠቅላላ ክስተት ጋር አያይዤ ነው እችን ግጥም ያየዋት። ይሄን ይመስላል። ያው እንግዲህ ግጥሞቹ መጽሐፉ ስንት ግጥም ነው ያካተተው? ወደ 60 ያህል ወደ 57 ያህል ግጥሞችን ያካተተው። ከዛ ውስጥኛ የተወሰኑትን መርጠን ነው እንግዲህ በእኛ እይታ በእኛ አድማስ ልክ ያየነውና እናንተ ደግሞ በጣም የምትወዱት ግጥም ከዚህ መጽሐፍ ሊሆን ይችላል ከሌሎቹ ከበውቄ ስራዎች ላይም እዚህኛው ላይ ደግሞ ብናወራ ብንጫወት ብትሉት ብታነሱ የምትሉት ነገር ካለ ደግሞ ከናንተ ጋር የምንጫወትበት ይሆናል። እንግዲህ የዛሬው የጋሽ በውቄ ጋር ያደረግነው ቆይታ ይሄን ይመስላል። እናመሰግናለን ከኛ ጋር ስለነበራችሁ እና ስለምትሆኑም ጭምር